잠깐. ቀጣዩ ክፍል ጂሃን በ17 ዓመቷ ከነበራት ትዝታ ይጀምራል። የጂንማን ጓደኛ ፓሲን ቤቱን የሚጠግነው በመምሰል እያፈረሰው ነበር። ጂሃን ቤቱ ምንም ሳይሆን ለምን ይፈርሳል ብትልም የነጂንማን እና ጓደኛው ፓሲን ሐሳብ ግን ግንብ ውስጥ መሳሪያዎችን ለመቅበር ነበር። ፓሲን ጥገናው 2 ሳምንታት እንደሚፈጅ ሲነግራቸው ጂንማን እና ጂሃን ተያይዘው ወደ ተራራው ይወጣሉ። በተራራው ላይ ከወጡ በኋላ ጂንማን እግሩን እንዳመመው በማስመሰል ያገኙት ዋሻ ውስጥ ያርፋሉ። ጂንማን ከኪሱ ካርታ አውጥቶ እየጠቆማት 5 ወይም 6 ኪሎ ሜትሮች ርቃ ብትሄድ ለእርዳታ ስልክ መደወል እንደምትችል ይነግራታል። ድንገት ችግር ከተፈጠረም ብሎ ባላ ነገር ይሰጣታል። ጂሃን ግን ብዙ ካቅማማሽ በኋላ ነው የተቀበለችው። በጣም የከበዳት ችግር ከተፈጠረ ደግሞ ጆን ጂንማን እያለች 3 ጊዜ እንድትጣራ ነግሯት ትሄዳለች። እርሷ እንደሄደች ጂንማን ተነስቶ ፓሲን ጋር ይደውልለታል። መድኃኒቱ ጥሩ እንደሆነና ጂሃን እንደሄደች ይነግረዋል። እርሷ ራሷ እንድትወስን እንተዋታለንም ይላል። ከዚህን በኋላ ጂንማን ወደ አንድ ዋሻ ውስጥ ሲገባ እናየዋለን። በዋሻው ውስጥ የተቀመጠለት ዕቃ ነበር። ጂሃን ደግሞ በሌላ ቦታ መንገዱ ግራ እያጋባትም ቢሆን ለመሄድ ትሞክራለች። ቦታውን አገኘሁት ብላ በሩን ስትከፍተው ግን ውሾች ስጋ እየበሉ ነበር ያየችው። ወዲያውኑ ወደሚያስፈራው የሁል ጊዜ ትዝታዋ ይቀየርባታል። የጂንማንን ስም ከመጣራት ይልቅ ግን ተጋፈጠቻቸው። በተኛችበት የሚነክሷትን ውሾች በድንጋይ እየመታች አባረረቻቸው። ከልጅነቷ ጀምሮ ሲያስፈራራት የቆየውን የተቆረጠ እጅ የያዘ አውሬን ደግሞ ጂንማን በሰጣት ባላ ስትመታው ፈረጠጠ። ይሄ አውሬ የያዘው እጅ በልጅነቷ የጂንማንን ጓደኛ እጅ ሲቆርጡ ያየችው እጅ ነበር። በቀጣዩ ቀን ጂሃን ጠርሙስ አስቀምጣ አጎቷ በሰጣት ባላ ኢላማ ስትለማመድ አንዱን ጠርሙስ ጂንማን በሽጉጥ ብትንትኑን ያወጣዋል። ጂሃን ሽጉጥ ከየት እንዳመጣ ስትጠይቀው ጥያቄዋን ትቶ መሞከር እንደምትፈልግ ይጠይቃታል። ልትቀበለው ስትል ግን መልሶ ያዘውና መጀመሪያ ስለ ሽጉጥ ማወቅ ያለባትን ነገር ሁሉ ይነግራት ጀመር። ሽጉጥ በሁለቱም በኩል የተሳለ ሰይፍ እንደሆነና ራሷን ልትከላከልበት እንደምትችል ራሷን ብቻም ሳይሆን ቤተሰቦቿንም በሽጉጥ መጠበቅ እንደምትችል ሲነግራት ሁል ጊዜም ሰው እየሞተበት እንደሆነ እንዳትረሳው አስጠንቅቆ ነው። ከዛን ሽጉጥን በትኖ ሁሉንም ነገር ያስተምራት ጀመር። እንደዚህ ብሎ የጠበቅነው ኤፒሶድ 3 ይጀምራል። ከመቀጠላችን በፊት ቻናላችንን ሰብስክራይብ እያደረጋችሁ ላይክ፣ ሼር እና ኮሜንት በመስጠት የፊልሙን ሙሉ ትረካ ያዳምጡ። ከዚህን በኋላ ከትውስታዋ ወጥቶ ፊልሙ እነ ጂሃን እየደረሰባቸው ካለው ጥቃት ይጀምራል። ጂሃን አባቷ በሰጣት ባላ ጥላው የነበረውን ድሮን በወንበር እየወረደችበት ነው። እርሷ ስትጨርስ የተገነጠለውን የሳጥን በር አንስተው ከክፍሉ ይወጣሉ። በዚህን ጊዜ መጀመሪያ መታ የቤቱን በር ስታንኳኳ የነበረችው ሴት የሽጉጥ ድምጽ በመስማቷ መኪናዋን ታቆምና እጅግ ዘመናዊ መሳሪያ ከመኪናዋ ስታወርድ እንመለከታለን። ሴትየዋ ዘመናዊውን መሳሪያ ስለተኮሰችው ድሮኖቹ ሁሉ ከጥቅም ውጭ ይሆናሉ። ጂዮንግ ሚን ተነስቶ ሊወጣ ሲል ሴትየዋ ደርሳ በሚያስደንቅ ቅልጥፍና መሬት ላይ አጋድመው ማንነቱን ትጠይቋለች። የጂያን ጓደኛ እንደሆነ ሲነግራት ማደንዘዣ መርፌ ወቅታ ታስተኛዋለች። ጂያን በዚህን ጊዜ ሴትየዋ ላይ የያዘችውን ባላ ደቅና እየወጣች ነበር። ጂሃን በፍጥነት ባላውን ተኩሳ ሽጉጡን ልታስጠላት ብትሞክርም ሴትየዋ ከርሷ የበለጠ ፈጣን ነበረችና በጠረባ ጥላ እጇን ወጥራ በመያዝ ግሪን ኮድ መሆኗን አረጋገጠች። ከአጎቷ በተቃራኒ እንቅስቃሴዋ ፍጥነት እንደሌለው ነግራት ከዚህን በኋላ ግን በህይወት ለመኖር ከፈለገች እንቅስቃሴዎቿ እንደ አጎቷ ፈጣን መሆን እንዳለባቸው አስረዳቻት። ስትለቃት ጂሃን ተነስታ እንደገና ልትደባደባት ትላለች። ሴትየዋ ልታረጋጋ ስትል ግን ከባድ ጥይት በመካከላቸው ተተኮሰ። ሴትየዋ ሁለተኛው ተኩሱ ላይ እንደማይስትና ጂሃንን ሊገድላት እንደሚችል ስላወቀች ወዲያውኑ በእግሯ መታት ከሁለተኛው ተኩስ አዳነቻት። ጂሃን በወደቀችበት ሄዳ ጥግ ስትይዝ ሴትየዋም ሰውየው እስኪያቀባብል ድረስ ሶፋው ላይ ዘላ ግንቡ ስር ተደበቀች። በዚህን ጊዜ መጀመሪያ ክፍል ላይ ያየነው መኪና ውስጥ ያለው ስናይፐሪስት በተጠንቀቅ ውር የሚል ሰው ካለ ክፍሉን እየጠበቀ ነው።
እነ ጂሃን ጥጋቸውን እንደያዙ ሴትዮዋ እዚህ የመጣችው ልትገድላት ሳይሆን ልታድናት እንደሆነ ገለጸችላት። ከዛን በልጅነቷ የነበረውን ጊዜ አስታውሳት ባታውቀውም እጇ ውስጥ የተቀበረ ኮድ እንዳለ ነገረቻት። እርሷና አጎቷ ብቻ አረንጓዴ ኮድ እንደሆኑና የትኛውንም ኮድ የተቀበለ ግለሰብ እርሷን የመጠበቅ ግዴታ እንዳለበት አስረዳቻት። የአጎቷን ጂዮንግ ጂንማን ስም 3 ጊዜ ስትጣራ ሁሉም ሊያድናት የሚመጣው በዚህ ምክንያት እንደሆነ ገለጸችላት። በዚህን ጊዜ ከውጪ እርሷን ለመግደል የተሰበሰቡት ቡድኖች ታጥቀው ወደ ክፍሉ ሊገቡ ተዘጋጅተዋል። ከጂያን ጋር የነበረችው ሴት ጭስ ለቃቂ መሳሪያ ለቃ ክፍሉን ጭስ በጭስ ስላደረገችው ሰውየው ምንም ማየት አልቻለም። ስለዚህ ጂሃንን የሆነ ሰው እያገዛት እንደሆነ ጠረጠረ። የሬዲዮ መገናኛውንም አንስቶ የሆነ ሰው እያገዛት ሊሆን እንደሚችል አሳወቀ። ጭሱን እንዲያጸዱለትም ስለጠየቀ ድሮን ገብቶ እንዲያጸዳው ተላከለት። ግን ድሮኑ ጭሱን ለማጽዳት ሲሞክር ሴትዮዋ ተኩሳ ጣለችው። በዚህን ጊዜ እርሷ ድሮኑ ላይ ስትተኩስ ስናይፐር የያዘው ሰው አይቷት ነበርና ማን እንደሆነች አወቀ። ይህች ሴት ሚኔ ትባላለች። ወዲያው እጇን መጥቶ ሽጉጡን አስጣላት። ሚኔ መኖሯንም ለአለቃቸው ይነግረዋል። አለቃቸው የሚኔ መኖር ሁሉንም ነገር እንደሚለውጠው ገብቶታል። ይሄ ሁሉ ተፈጥሮ ሚኔ የተመታችውን ቀኝ እጇን እያሰረች ነበር። ጂዮንግ ሚን የነቃው። ሰዎቹ በፍጥነት ወደ የቤቱ ለመግባት ይዘምታሉ። ከዚህን በኋላ በክፍል 1 ያየነው የጂሃን እንቅስቃሴ ከየት እንደመጣ እንረዳለን። ጂሃን ከፍሪጁ ላይ ለጥቂት ተርፋ ከዘለለች በኋላ ባገኘችው ስናይፐር ሴትዮዋ አጠቃቀሙን እየነገረቻት ነበር የተኮሰችው። በመጀመሪያ ምቷ እርሷ ቀድማ ብትተኩስም ስተዋለች። የስናይፐሩም ግፊት ወደ ኋላ ወርውሮ ጥሏታል። ስለዚህ ሚኔ ወዲያውኑ ተቀበለቻት። ሁለቱ አንድ ላይ ባሉበት ሶፋ ስር ለመጠጋት ጂዮንግ ሚን ሲሞክር ለጥቂት ይተርፋል። ሚኔ ቀድማ ተኩሳ ባይሆን ሰውየው በያዘው ጎራዴ በቆራረጠው ነበር። ከዚህም በኋላ ሰዎቹ መግባት ቢሞክሩም ሚኔን ግን ሊቋቋሟት አልቻሉም። ሚኔ እነርሱ ወደ አጎቷ ድብቅ ስፍራ እንዲሄዱ ነግራቸው እርሷ ብቻዋን እነዚህን ሰዎች ለመጋፈጥ ወሰነች። እነ ጂሃን ጥይት የማይበሳውን በር ይዘው ሲወጡ ስናይፐር የያዘው ሰው ትኩረት እነርሱ ላይ ነበር። ሚኔ ግን ይህን አጋጣሚ ተጠቀመችበት። እርሱ እነርሱ ላይ ሲያተኩር ኢላማው ውስጥ ከተተችው። ግን የተኮሰችው ተኩስ የስናይፐሩ ብረት ላይ ነጥሮ ሰውየውን ሳይሆን ሹፌሩን ገደለ። ጂያን እና ጂዮንግ ሚን ወደ አጎቷ መጋዘን ሲደርሱ ሰዎቹም ሚኔን እያጠቁ ደርሰው በሩ ላይ ተከማቹ። ሚኔ ወደ ድብቁ የአጎቷ መሳሪያ ማስቀመጫ መጋዘን የሚወስደውን ኮድ ሞልታ እንድትወርድ ጂሃንን ወደ ውስጥ ከታ እርሷ እነርሱን ለመጋፈጥ ተመለሰች። ጂሃን የሚስጥር ቁጥሩን ደጋግማ ብትሞክርም አላገኘችውም። የአጎቷን የልደት ቀን የራሷንም ጨምራ ሞከረች፣ አልሆነላትም። በስተመጨረሻ ግን አጎቷ ለመጨረሻ ጊዜ የነገራት ልዩ የመታወቂያ ቁጥሯ እንደሆነ አስታውሳ ሞከረችው። ወዲያው ተከፈተላት። የፊት መለያ ሴኩሪቲውንም አልፎ ስለሰራ ወደ ታች ድብቁ የአጎቷ መጋዘን ወሰዳቸው። ወደ ውስጥ ሲገቡ አጎቷ በዌብሳይቱ ላይ ልክ እንዳለው በየቀለም ኮዳቸው መሳሪያዎቹን ደርድሮ የሚያስቀምጥበት ድብቅ መጋዘኑ ነበር። ከውስጥ ግን አንድ ጭንብል የለበሰ ሰው ሳያዩት ወደ እነርሱ ይጠጋል። ሽጉጥ ደቅኖባቸውም ጂሃንን ሰላም ካላት በኋላ ወንድሟ እንደሆነ ይነግራታል። በዚህን ጊዜ ከላይ ባለው የአጎቷ መጋዘን ደግሞ ታጣቂዎቹ በሙሉ ሰርገው እየገቡ ነበር። ሚኔ ከከፍታው ላይ ተደብቃ ሁሉም የቆሙበትን ስፍራ ስትቀኝ ኤፒሶድ 3 ያልቃል። ኤፒሶድ 4 የሚጀምረው ከዚህ በፊት በተፈጠረ ታሪክ ውስጥ ነው። በዚህን ጊዜ ጂዮንግ ጂንማን በፍርድ ቤት የምስክር ወንበር ላይ ተቀምጦ አቃቤ ሕግ ጥያቄ ስትጠይቀው ይጀምራል። አቃቤ ሕጓ እየጠየቀችው የነበረው ተከሳሹ በነበራቸው ወታደራዊ ዘመቻ ንጹሃን ሰዎችን ሲገድል ማየቱን ነበር። ግን ጂንማን ምን እንደመለሰላት ሳያሳይ ጂንማን ጂሃንን ለመጀመሪያ ጊዜ ይዟት ወደ ሄደበት አፓርታማ ወደ ተፈጠረ ታሪክ ይመልሰናል። ያኔ ስልኩ ሲጠራ ደውሎለት የነበረው በውትድርና አገልግሎቱ ጊዜ በስሩ ከነበሩት አንዱ ጁን ቼኦል የተባለ ግለሰብ ነበር። የነገረውም ቤይል የተባለ ግለሰብ በህይወት እንዳለና ወደ እናቱ ቀብር ስርዓት ሄዶ ወንድሙንና ሚስቱን ሊገድላቸው በመንገድ ላይ እንዳለ ነው። ጂንማን በዚህን ጊዜ ነበር ሆንዳ ለሚባለው ጓደኛው ጂሃንን እንዲጠብቅለት የእርዳታ ቴክስት ልኮ እርሱ ወንድሙንና ሚስቱን ለማዳን ጂሃንን ብቻዋን ለመተው የተገደደው።
ጂንማን እየተጣደፈ ሲሄድ መንገድ ላይ አንዲት አሮጊት መኪናዋ የተበላሸ መስላ መንገዱን ዘግታ እርዳታ ትጠይቀዋለች። ጊዜ ያልነበረው ጂንማን ወደ ኋላ ሊነዳ ሲል ትልቅ መኪና እየበረረ መጥቶ ከኋላ ሲገጨው ነበር ወጥመድ መሆኑን ያወቀው። ወዲያው ከ6 በላይ የሚጠጉ ሰዎች ወደ መኪናው የተኩስ ናዳ ለቀቁበት። ኤፒሶድ 4 እንዲህ ይጀምራል። ቻናላችንን ሰብስክራይብ እያደረጉ የፊልሙን ሙሉ ትረካ ያዳምጡ። ቀጥሎ ፊልሙ የሚጀምረው አሁን ካለው ታሪክ ነው። ሚኔ ሰዎቹ የቆሙበትን ስፍራ በሩ ተዘግቶ ሳይጨልማት ጠንቅቃ እያየች ነው። ሁሉንም ከቃኘች በኋላ ቆጣሪውን ታጠፋዋለች። እነርሱ ሲጨልማቸው እርሷ ከላይ ሆና በስናይፐር እያንዳንዱን መልቀም ጀመረች። አለቃቸው ግን ሁለተኛ ፎቅ መሃል ላይ እንደሆነች በማወቁ ሁሉም ወደዛ ይተኩሳሉ። ሚኔ በዚህን ጊዜ ከፎቁ ላይ ወርዳ በመሃላቸው እያለፈች እጅ በእጅ ትጥላቸው ጀመር። ሁሉንም በሚያስደንቅ ቅልጥፍናዋና ዘዴዋ ከጣለች በኋላ አለቃቸው ብቻውን ይቀራል። የሁለቱ ፍልሚያ ኃይለኛነት የሞላው ነበር። ሚስተር ኪም የተባለው አለቃቸው ቢያስቸግራትም ሚኔ እንደምንም ትገድለዋለች። ሚኔ ከላይ የመጡትን ታጣቂዎች ሁሉ በዚህ መልኩ አንድ በአንድ ስትረፈርፋቸው ከስር ባለው ድብቅ መጋዘን ደግሞ እነ ጂሃን ልጁ ሽጉጥ እንደደቀነባቸው ደርቀው ቆመዋል። ተረጋግተው ሲያዩት ልጁ ሽጉጡን የደቀነው ጂሃን ላይ ሳይሆን ጂዮንግ ሚን ላይ ነበር። ጂሃንን ወንድምሽ ነኝ ብሏታል። ጂዮንግ ሚንን ግን እንድታስረው ካቴናውን ወረወረላት። ጂሃንም የምታስረው መስላ በፍጥነት ሽጉጡን ከወንድሟ እጅ አስጣለችውና ራሱን እስኪስት አንገቱን አነቀችው። ከዚህን በኋላ ጂሃን ወደ ነበራት ትዝታዋ ፊልሙ ይመልሰናል። በዚህን ጊዜ ጂሃን ከአንድ ወንድ ጋር ልትዝናና ወጥታ ነበር። ቤት ሲመለሱ ግን አጎቷና ፓሲን ለልጁ ጥሩ ፊት እንዳላሳዩት በማስታወስ ይጀምራል። ከዛን በኋላ ልጁ በንጋታው እርሷ ወደምትሰራበት ካፌ ከጓደኞቹ ጋር ሲገባ የእርሷን መኖሪያና ወዲያውኑ ተያይዘው ይወጣሉ። በዚህም ጂሃን አጎቷ ልዩ ቁጥጥር እያደረገባት የሚቀርቧትንም ሰዎች እንዲርቋት እያደረገ እንደሆነ ይሰማታል። አጎቷንም በግልጽ የሚሰማትን ሁሉ አወራችው። እናትና አባቷም የሞቱት ሁሉም ሰው በሚያወራው መልኩ እንደሆነ እንዲነግራት ጠየቀችው። እርሱ ግን እርሱን የመምታት ችሎታ ካላት ሁሉንም ነገር እንደሚነግራት ቃል ይገባላታል። ጂሃን ከዚህን በኋላ አጎቷን መምታት እንድትችል እንዲያሰለጥናት ፓሲንን ታናግረዋለች። ከፓሲን ጋር በወር 50,000 ወን እንድትሰጠውና እርሱም የሚያስፈልጓትን ልምምዶች እንዲሰጣት ተስማምተው ልምምዷን ትጀምራለች። የመጀመሪያ ስልጠናዋም በፓሲን ቦክስ ራሷን መሳት ነበር። ከዚህን በኋላ ጂሃን 50,000 ወኑን ለማግኘት ጠንክራ ስትሰራ፣ ምሽቱን ደግሞ ፓሲን ጋር መታ ስትሰለጥን እንመለከታለን። ስራ ቦታዋ ሳይቀር በሄደችበት የፓሲንን ስልጠናዎች ተለማመደች። አንድ ቀን ለቤት የሚሆናትን ዕቃዎች ገዝታ በምሽት ስትገባ መንገድ ላይ አንዲት አብራት የምትማርን ሴት 3 ዱርዬዎች ሲያስቸግሯት ተመልክታ ትጣላቸዋለች። ሁለቱን ጥላ አንደኛው ቢላ ሲያወጣ አጎቷ ደርሶ ያስጥለዋል። ጂሃን ከዚህ ተርፋ አጎቷ በመኪና ሲወስዳት ከፓሲን ጋር ልምምድ ከጀመረች በኋላ ፈጣንና ጠንካራ እንደሆነች እንዳወቀና ግን ጩቤ የያዘን ሰው ለመጋጠም ገና እንደሚቀራት ነግሯት ከዚህም በኋላ እንድትሮጥ ይመክራታል። ጂሃን ግን ፓሲን ጋር እንዲያወርዳት ጠይቃው ትሄዳለች። ፓሲን መኖሪያ ቤት ስትደርስ ፓሲን የብዙ ሰዎችን ገንዘብ ወስዶ ስለተሰወረ ፖሊሶች ቦታውን ወረውታል። ጠጋ ብላ ስትጠይቅ ለጂሃን ወረቀት አስቀምጦላት ነበር። ፖሊሱ ሰጥቷት ስትከፍተው ፓሲን ከዚህን በኋላ ቀልጣፋና ጠንካራ ተደባዳቢ ሆነሻል ብሎ እንደጻፈላት ስታነብ ነው ፊልሙ ከእርሷ ትውስታ ተመልሶ አሁን ወዳለው ታሪክ የሚከተን። ጂሃን ወንድምሽ ነኝ ያላትን ልጅ ራሱን ካሳተችው በኋላ ከጂዮንግ ሚን ጋር በቦታው በቤቱ ሁሉ የተገጠመውን ካሜራ የሚያሳየውን መቆጣጠሪያ እያዩ ነበር። ጂሃን መታጠቢያ ቤቷ ሳይቀር ካሜራ ይሄን ሁሉ ጊዜ እንደነበር ስትረዳ ተናዳ ልጁን ትረግጠዋለች። ማን እንደሆነና ለምን ይሄን ሁሉ ጊዜ ሲከታተላት እንደነበር ትጠይቀዋለች። ልጁ ጥያቄዋን ችላ ብሎ ሚኔ ሽጉጥ እያለቀባት እንደሆነና ብዙ ታጣቂዎች መምጣታቸው እንደማይቀር ነግሯት ቶሎ ወተን መድኃኒትና ጥይት ለሚኔ መስጠት አለብን ሲል ይነግራታል። አስጨንቃ ስትጠይቀው ልጁ መናገር ይጀምራል።
ጂዮንግሚን ግን ልጁ እንዲያወራ አልፈለግም። ወዲያውኑ አፉ ውስጥ ጨርቅ ወትፎ እንዳይናገር ያስቆመዋል። ጂዮንግሚን በራሳቸው መረጃውን ቢያጣሩ የተሻለ እንደሆነ ነግሯት የኋለኛው ክፍል ሲሄድ ጂሃንም ስትዘናጋ ልጁ የታሰረበትን ፈቶ ነበር። ከዛን ለጂሃን ጂዮንግሚንን እንዳታምነው ነግሯት ይሮጣል። ጂሃን እርሱን ስትከተለው መጋዘን ውስጥ ወደ ነበረ ድብቅ ክፍል ውስጥ ከቷት በሩን ይዘጋባታል። አሁን ልጁና ጂዮንግሚን ብቻ ሲቀሩ ልጁ መብራቱን አጥፍቶ ጂዮንግሚንን አሰረው። ከዛን ለጂሃን በካሜራ እይታ ውስጥ ሆኖ ባለችበት ክፍል ውስጥ መልእክት አስተላለፈላት። ከቀኟ በኩል ያለውን መሳቢያ ከፍታ ወረቀት እንድታወጣ ነግሯት እዛ ላይ የተጻፉትን በሙሉ አንድ በአንድ አስረዳት። ከነዛ ውስጥ አንዱ እንደ ድንገት ጂዮንግ ጂንማን ችግር የሚደርስበት ከሆነ የመርዝ ሄልፕ ካምፓኒ ተተኪ የወንድሙ ልጅ ጂዮንግ ጂሃን እንደሆነች ይገልጻል። ከዛም ጂዮንግ ጂሃን ማድረግ ያለባትን ኃላፊነቶች ያትታል። ይህንን ሁሉ ከነገራት በኋላ ካምፓኒውን በኃላፊነት ለመረከብ የምትስማማ ከሆነ ጠረጴዛው ላይ ያለውን ስክሪፕቶና ወረቀት አንስታ በትልቁ ጽፋ ወደ ካሜራው አስጠግታ እንድታሳየው ነገራት። ጂሃንም እስማማለሁ ብላ ጻፈችና አሳየችው። ከዛን አለቃው ስለምትሆን የምትለውን ሁሉ እንደሚያደርግ ስትጠይቀው ልጁ ተስማማ። መጀመሪያ የጠየቀችው ከቆለፈባት ክፍል እንዲያስወጣት ነበር። ጂሃን ከወጣች በኋላ ጂዮንግሚንን እንዲለቀው አዘዘችው። ልጁ ግን በዚህ አልተስማማም። እንደውም አጎቷ ጂንማን የሞተው በቤጂዮንግሚን ምክንያት እንደሆነ ነገራት። ጂዮንግሚን ብዙ እያወራ ለህይወቱ ቢለምናትም ልጁ ግን ከፈለገች 0404 ቪዲዮ ፋይልን ከፍታ እውነቱን ማረጋገጥ እንደምትችል ገለጠላት። እርሷ ቪዲዮን ልትከፍት ስትል ግን ጂዮንግሚን እንዳትከፍተው አጥብቆ ተወታት። ግራ የተጋባችው ጂሃን በስተመጨረሻ ቪዲዮውን ከፍታ ከማየት ይልቅ ጂዮንግሚን የሚላትን አመነች። ከዛን ልጁን መሳሪያና መድኃኒቶች ይዞ ወደ ሚኔ እንዲሄድ አዘዘችው። ልጁም መነጽሩን አስቀምጦላት ከመጋዘኑ በምንም ሁኔታ እንዳትወጣ ነግሯት ሄደ። ልጁ ሚኔ ጋር ሲሄድ ወዲያው አስታወሰችው። ጂሃን ጂዮንግሚንን ከወደቀበት ስታነሳው ሳታውቀው ማደንዘዣ መርፌውን ወጋት። ጂሃን ጂዮንግሚን እንደከዳት አሁን ነበር ያወቀችው። ማን እንደሆነ ስትጠይቀውም ኤፒሶድ 4 ይጠናቀቃል። ኤፒሶድ 5 ትንሽ ወደ ኋላ ሄዶ ቤጂዮንግሚን እንዴት ከመጀመሪያውኑ ከጂንማን ጋር እንደተዋወቀ በማሳየት ይጀምራል። ጂዮንግሚን ወደ ጂንማን የገባው የጂሃን አጎት ጂንማን በላይኛው መጋዘኑ ሰራተኛ ለመቅጠር ባወጣው ስራ በኩል አድርጎ እንደነበር እንረዳለን። ስራውን ለመቀጠር ሲጠይቀው እርሱ እንደሚያውቀውና ከጂሃን ጋር አንድ ላይ ተምሮ እንደነበር በመግለጽም ጭምር ነው። ኤፒሶድ 5 በዚህ ከጀመረ በኋላ ቀጥታ አሁን ላይ ወዳለው ታሪክ ይመልሰናል። ጂዮንግሚን ስልክ እያወራ ነው። ጂሃን ደግሞ በተወጋችው ማደንዘዣ ምክንያት በሰመመን ውስጥ ሆና ትመለከተዋለች። ጂዮንግሚን ከአለቃው ጋር እያወራ ነው። መርዘር ሄልፕን ወደ እነርሱ ዛሬ ማዞር እንደሚችል ሲነግራቸው እነርሱ አድንቀውት አሁን ጂሃንን እንዲገድላት ያዙታል። ጂዮንግሚን በዚህን ጊዜ ነበር ስለሚሆነው ነገር ሁሉ ለጂሃን መንገር የፈለገው። መጀመሪያ ባቢሎን የሚባል ቦታ እንዳለ ይነግራታል። በትውስታም ሄዶ አጎቷ ጋር ስራ ሳይገባ በፊት የነበረውን ታሪክ ይነግራት ጀመር። ጂዮንግሚን ለጓደኛው መርዘር ሄልፕ የሚባል በድብቅ መሳሪያዎችን የሚሸጥ ዌብሳይት እንዳለ እየነገረው ነበር። ጓደኛው ግን ብዙም አልተቀበለውም። ጂዮንግሚን ሀክ አድርጎት ወዲያውኑ በ5 ደቂቃዎች ውስጥ ሲስተሙ ራሱን ሪከቨር በማድረጉ ከጠለፉት ትልቅ ሀብት ውስጡ እንዳለ ብዙ ገንዘብ መስራት እንደሚችሉ እየነገረው ነበር ወደ ቤታቸው ያቀኑት። ቤታቸው ሲደርሱ ግን የማያውቁት እንግዳ ሰዎች ከበዋቸዋል። ቤታቸው ውስጥ የተቀመጠው አለቃቸው መርዘር ሄልፕን ሀክ ያደረጉት እነርሱ እንደሆኑ ይጠይቃቸዋል። ሳይመልሱ ሲቀሩ ከፊታቸው የቆመው ግለሰብ ሁለቱንም በፈጣን ምቶቹ ራሳቸውን ያስታቸዋል። እንደነቁም ወዲያውኑ ደግሞ መርዘር ሄልፕን ሀክ እንዲያደርጉ አለበለዚያ ግን እንደሚሞቱ ስለተነገራቸው የቻሉትን ያህል ይሞክራሉ። 1 ደቂቃ እንደቀራቸው ሲነግራቸው ጂዮንግሚን ሀክ አደረገው። ስለዚህ ጂዮንግሚን ሲተርፍ፣ ጓደኛው ግን እዛው ፊቱ አይኑ እያየ ግንባሩን ብለው ደፉት። ከዛን አለቃቸው የጂንማንን ፎቶና የጂሃንን ፎቶ አሳይቶት እነዚህን ሰዎች እንደሚያውቃቸው ይጠይቋል። ከዚህን በኋላ ታሪኩ ትንሽ ወደፊት ሄዶ ጂዮንግሚን ጂንማን ጋር ስራ ተቀጥሮ ወዳለው ጊዜ ይወስደናል። ጂዮንግሚን በስክሪፕቶ ውስጥ ካሜራ ቀብሮ በመጋዘን ውስጥ ያለውን እያንዳንዱን ነገር እያጣራ ነበር። ጂዮንግሚን ብዙ ይደናበራል። ጂንማን ግን ምንም ያላወቀ መስሎ በዝምታ ይከታተለዋል። ጂዮንግሚን ምንም ያህል ቢጥርም ምንም ነገር ማግኘት አልቻለም።
ከዛን ስልኩ ላይ አንድ ቀን ብቻ እንደቀረው የሚገልጽ ቴክስት ይላክለታል። ከዚህም በኋላ ጂንማን ጂዮንግሚን ኮምፒውተር ኢንጂነሪንግ ስለተመረቀ የተበላሸበትን ኮምፒውተር እንዲጠግንለት ሲጠይቀው እንመለከታለን። ጂንማን ኮምፒውተሩን አሳይቶት ሲወጣ ጂዮንግሚን የሚያደርገውን የሚከታተልበት ካሜራ ከኋላው አስቀምጦ ነው። ጂዮንግሚን ግን ይህን ያስተዋለ አይመስልም። ቤጂዮንግሚን የጂንማን ኮምፒውተር ላይ የሚያደርገውን ሁሉ የሚያሳይ ቫይረስ ጭኖበት ይሄዳል። ከዛም ጂንማን በኮምፒውተሩ ወደ መርዘር ሄልፕ መሻሻጫ ዌብሳይት ሲገባ ጂዮንግሚን ከቤቱ ሆኖ ፓስወርዱን በራሱ ኮምፒውተር እያየው ነበር። ጂዮንግሚን ፓስወርዱን ሞልቶ ሲገባ የወንበዴዎቹ አለቃ እንደተሳካለት ስላወቀ ሊያስገድለው ወዲያውኑ ቤቱ ሰው ይልካል። ይሄ ነገር የገባው ጂዮንግሚን እርሱን ከገደሉት ሙሉ ሲስተሙ እንዲበላሽ አድርጎ እንደሰራው በመግለጽ ሰውየውን ያስጠነቅቋል። ሰውየው ሽጉጡን እንደደቀነበት ወደ አለቃው ሊዮንግሃ እንደወለለት ጂዮንግሚን እርሱን ከገደሉት መርዘር ሄልፕን እንደማያገኙት ይገልጽለታል። ከዛም ጂዮንግሚን ጂንማንንም ሆነ መሳሪያዎቹን ሁሉ የሚወስዱበት የተሻለ እቅድ እንዳለው ይገልጽላቸዋል። ከዛም ሁሉም ነገር በእቅዱ መሰረት እንደሄደለት ሲነግራት ነው ወደ ጂሃንና እርሱ ትክክለኛ ጊዜ የምንመለሰው። ጂዮንግሚን ለጂሃን ወንድሟ እንደሆነ የነገራት ልጅ እንድታየው የነገራትን 0404 ቪዲዮ ፋይልን ይከፍቷል። ነገር ግን ጂዮንግሚን በጂንማን ተይዞ ከመታሰሩና ጂንማን መታጠቢያ ቤት ከመሄዱ በቀር የሚያሳየው ነገር የለም። ጂዮንግሚን ይሄ ቪዲዮ ፋይል ብዙ ነገር ስላለያዘ ተናዶ አጎቷ እንዴት እንደሞተ የተሻለ የሚያስረዳ ቪዲዮ እርሱ ጋር እንዳለ ይነግራታል። ያን ካሜራ የደበቀበትን ስክሪፕቶን ከኮምፒውተሩ ጋር አገናኝቶ ቪዲዮውን ይከፍትላታል። ቪዲዮ በጂሃን ድምፅ ለአጎቷ በተደወለ ስልክ ይጀምራል። ጂሃን አጎቷን እርዳኝ፣ የት እንዳለው አላውቅም እያለች ነበር። ጂዮንግሚን እርሱን ከገደለ ባቢሎን ጂሃንን እንደሚገድላት እየገለጸለት ነው። ጂንማን የጂሃንን ድምፅ ቅጂ ደጋግሞ ከሰማ በኋላ እንዳዘዘው እንደሚያደርግ፣ ነገር ግን ጂሃንን እንዲለቃት ተስማማ። ከዚህም በኋላ ነበር ጂንማን ራሱን ለማጥፋት ወደ መታጠቢያው ክፍል የገባው። ጂሃን ቪዲዮውን ስትመለከተው እንባዋን ለቀቀችው። ያሳደጋት አጎቷ መታጠቢያው ላይ ተዘርሯል። እርሷ አጎቴ እርዳኝ፣ የት እንዳለው አላውቅም ብላ ተናግራ ስለማታውቅ ከየት አምጥቶት ለአጎቷ እንዳሰማው ጠየቀችው። ጂዮንግሚን ቀላል እንደሆነና በ2 ደቂቃዎች ውስጥ በእርሷ ድምፅ የፈለገውን መስራት እንደሚችል አስረድቶ እዛው አሳያት። ጂያን በዚህን ጊዜ እርሷን ከገደላት ከዚህ እንደወጣ ባቢሎን እንደሚገድለው ትገልጽለታለች። እርሷን የሚገድል ከሆነ ኮድ ግሪን እርሷ ብቻ ስለቀረች ከሚኔ ጀምሮ ከዛ እንደወጣ ሁሉም ሊገድለው እንደሚያሳድደው አስረዳችው። ጨምራም ባቢሎን የታጠቁ ድሮኖችን ብቻ እንጂ የራሱን ሰዎች ያላከበት ምክንያት ይሄ እንደሆነ በማረጋገጥ እርሷን ሊገድል እንደማይችል አለበለዚያ ግን እርሱም እንደሚያልቅለት ነገረችው። ጂዮንግሚን ተናዶ ወደ እርሷ ተጠግቶ ሽጉጡን ሲደቅንባት ጂሃን እግሩን ብላ በፍጥነት ጣለችው። ሲገለባበጡም የታሰረችበት ወንበር በመሰበሩ የባሰ መታችውና እርሱ ሲወድቅ ወዲያው ዘላ ወደ መደርደሪያው ውስጥ ትገባለች። እርሷ ተደብቃ እርሱ ሲፈልጋት በዚህን ጊዜ ለመትረፍ አጠገቧ ያገኘችውን የትኛውንም ነገር መጠቀም እንዳለባት አጎቷ የነገራት ትዝ ይላታል። ወዲያው ገመድና ክብደት ያለውን ፈሳሽ መርጣ አነሳች። ጂያን በዚህ መልኩ ራሷን ለማዳን ስትጣደፍ ከውጪ ደግሞ ሚኔ በጨረሰቻቸው ታጣቂዎች ፈንታ ሌሎች እየተተኩ ነበር። ጂዮንግሚን ጂሃን ያዘጋጀችለትን ወጥመድ ባለማወቁ ወጥመዷ ውስጥ ገባ። ጂሃን ባዘጋጀችው ወጥመድ ጂዮንግሚንን ዘግዝቃ አንጠለጠለችው። ከዛን በተንጠለጠለበት ራሱን እስኪስት እየመታችው ንዴቷን ተወጣች። በዚህን ጊዜ በላይ በኩል እነ ሚኔ አዲስ ለሚከፈትባቸው ጥቃት እየተዘጋጁ ነበር። ልጁ ቤቱን ጠንቅቆ ስለሚያውቀው ግንቡን አፍርሶ የተለያዩ መሳሪያዎችን አገኘ። ሚኔም እንደገና መታጠቅ ቻለች። በሌላ በኩል ገዳይ ቡድኖቹ እጅግ ዘመናዊ የሆነውን ውሻ መሳይ ቀልጣፋ መሳሪያ እያስመጡ ነው። ከዚህም በኋላ ሁለተኛው ዙር ጥቃት ይጀምራል። ወዲያው ውሻ መሳዩ መሳሪያ በፍጥነት ወደ ቤቱ ይላካል። ቀሪዎቹ ታጣቂዎች ደግሞ ጂሃንን እንዳይገድሏት ከነ ህይወቷ እንዲያመጧት ታዘው መንቀሳቀስ ይጀምራሉ። እነ ሚኔ ደግሞ የቤቱን መስኮት በሮቹን ሁሉ ጥይት የማይበሳቸው ሻተር ተገጥሞላቸው ስለነበር መዘጋጋት ጀመሩ። ይህን ያስተዋሉት ታጣቂዎቹ ሻተሩ ተዘግቶ ሳይጨርስ ለመግባት ተጣደፉ። ሮቦቱ ቀድሟቸው ስለገባ እነ ሚኔ ላይ ተኩስ ከፈቱ። ይህን ሲያይ ልጁ የውስጠኛውን ሻተር ይዘጋዋል። የውጭኛውን ግን ታጣቂዎቹ እስኪመጡ ሮቦቱ ተሸክሞት ሳይዘጋ በመቅረቱ ታጣቂዎቹ ወደ ውስጥ ይገባሉ። አሁን በታጣቂዎቹና በነሚኔ መሃል የአንድ ክፍል ሻተር ብቻ ቀረ።
በውስጥ በኩል ጂሃን አንድ ደብዳቤ ታገኛለች። አጎቷ ለእርሷ የጻፈው ነበር። አጎቷ ሁለት ምርጫ እንዳላት በመንገር ይጀምራል። አንደኛው ከዚህ ሁሉ ነገር ውስጥ ወጥታ አዲስ ህይወት መኖር ከፈለገች ወደ 87ኛው ገጽ ገልጣ እንድታነብና የመርዘር ህልፕን የኋላ በር ከፍታ እንድታመልጥ የሚል ሲሆን መጨረሻም ላይ አዲስ መታወቂያ ለመኖርም የሚያስፈልጋት በቂ ገንዘብ እንደተቀመጠላት የሚገልጽ ነው። እንደ አዲስ ለመኖር የሚረዳት ሰውንም ስልክ ቁጥር አስቀምጦላት ነበር። ሁለተኛው ደግሞ ስለ እርሷ እየተዋጉ ያሉትን ሰዎች መቀላቀልና ቦታውን ማስጠበቅ ከፈለገች ከገጽ 1 ጀምራ በጥንቃቄ እንድታነበው የሚል ነው። ጂሃን በሁለቱ ምርጫዎች ስትወዛገብ እነ ሚኔ ከላይ ሻተራቸው በሮቦቱ ተበስቶ ጋዝ እየተለቀቀባቸው ነበሩ። ሮቦቱ ጋዙን እየለቀቀባቸው ሳለ ሻተሩን ወደ ላይ ከፍተው ሮቦቱን ከጥቅም ውጭ ያደረጉት። ሚኔም በጣም በፍጥነት ገብታ ትዋጋቸው ጀመር። በዚህን ጊዜ ጂሃን ሁለተኛውን መርጣ ልትረዳቸው ስለመጣች ሚኔን 2 ቦምቦች ለቃ አተረፈቻት። ግን ሚኔ ተተኩሶባት ቆስላለች። በቦምቡ ፍንዳታ ሁሉም ቢያልቁም መሪያቸው ግን ተርፎ ነበር። ወዲያው ሚኔ ላይ ተጨማሪ ተኩሶ ጂሃንን ወደ ሌላ ክፍል ይዟት ይሄዳል። ጂሃንን እንዳይገድላት ትዕዛዝ ቢሰጠውም እርሱ ግን የእርሱን ፊት ስላበላሸችው ፊቷን በቢላ ሊቀደው ነበር ሐሳቡ። ጂሃንም ልጁም ያላቸውን አቅም ተጠቅመው ሊያመልጡ ቢሞክሩም አልቻሉትም። በስተመጨረሻ እንዳሰበው አስተኝቶ ፊቷን ሊቀደው ሲል ፓሲን ደርሶ ያድናታል። ጂሃን ፓሲንን በማየቷ ተደስታ ብታቅፈውም ፓሲን ግን ቤይል እየመጣ ስለሆነ ጊዜ እንደሌላቸውና መዘጋጀት እንዳለባቸው ይነግራታል። ግራ ተጋብታ ቤይል ማን እንደሆነ ስትጠይቀው ቤተሰቦቿን የገደለባት ሰው መሆኑን ሲገልጽላት፣ በወንጀለኛው ቡድን በኩል ደግሞ ነገሮች ጥሩ ባለመሄዳቸው ቤይል ምርጥ የሆኑትን መንትያ ተዋጊዎቹን እየላከ ኤፒሶድ 5 ያልቃል። ዝግጅታችንን ከወደዳችሁት ቻናላችንን ሰብስክራይብ በማድረግ የፊልም ትረካዎችን ያዳምጡ። ቀጣዩን ክፍል ይዘንላችሁ እስከምንመጣ ድረስ በቸር ቆዩን።